በዚህ ሁኔታ የኖርን ከቀጠልን ከዛሬ 5 ዓመት በኋላ የሚኖረንን ህይወት እስቲ አስቡት። የዛሬ ቪዲዮ እያንዳንዳችንን ስለሚመለከት ሐሳባችሁን ኮሜንት ስር አስቀምጡልኝ እባካችሁ። ለማታውቁኝ አማኑኤል እባላለሁ። በዚህ ዩቲዩብ ቻናል አሪፍ ቪዲዮዎችን የሚጠቅሙን ራሳችንን ለመቀየር የሚያግዙን ቪዲዮዎችን ከላይቭ አንጻር እለቅላችኋለሁ እና እንደዚህ አይነት ቪዲዮዎች የሚጠቅማችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እስቲ ቻሌንጅ ልስጣችሁ። ዛሬ 50 ሰብስክራይብ አስገቡኝ። የእውነት ዛሬ የምትኖሩትን አይነት ህይወት ከዛሬ 5 ዓመት በኋላ መድገም ትፈልጋላችሁ? እኔ እንጃ፣ የእናንተን ሐሳብ ባላቅም እኔ አልፈልግም። ማለት በዚህ ሁኔታ እንደዚህ አይነት ህይወት ከዛሬ 5 ዓመት በኋላ ደግሜ መኖር አልፈልግም። ላይክ ለየት ያለ ህይወት፣ ፍሪደም ያለበት፣ የሚፈልገውን ነገር የሚያደርገውን እነዛን ነገሮች ደግሞ ለማድረግ የዛሬ 5 ዓመት ለምኖረው ህይወት ዛሬ የሆነ መክፈል ያለብኝ መስዋዕትነት አለ። ዛሬ መክፈል ያለብን መስዋዕትነት አለ እና ያንን መስዋዕትነት ደግሞ ልንከፍል ይገባል። እስከዛሬ ድረስ ተኝተን አንቀላፍተን ሊሆን ይችላል። ብዙ ነገሮች ተይዘናል። አብሶ እኛ ወጣቶች በጣም ብዙ ነገሮች አስሮ ነው የሚይዙ። ሶሻል ሚዲያ አለ፣ የተለያየ ዲስትራክሽኖች አሉ፣ ጓደኛ ይዘናል። በጣም ብዙ የሚፈታተኑ ነገሮች አሉ። ነገር ግን ከነዛ ነገሮች ላይክ ሰርቫይቭ አድርገን አልፈን የሚመጣውን ከዚህ በኋላ ያለውን 5 ዓመት ከ5 ዓመት በኋላ የምንኖረውን ህይወት ማሳመር አለብን። ለምሳሌ አንድ ገበሬ በቆሎ ዘርቶ ጤፍ ሊያጭድ አይችልም። ምክንያቱም የዘራው በቆሎ ነው እና ያቺ የዘራውን ነው የሚያጭደው። ዘርቶትም ሄዶ ካልተንከባከበው፣ አረም ካላጨደ፣ ካላስተካከለው ያንን በቆሎውን እንኳን በስነ ስርዓት ሊያገኘው አይችልም። እና ዛሬ እኛ እየዘራን ያለነው ነገር ምንድነው? ዛሬ እየዘራን ያለነው እውነት ከዛሬ ከ5 ዓመት ከ2 ዓመት ከዛሬ በኋላ ለሚኖረን ህይወት እውነት የሚጠቅመን ነገሮች ነው ወይ የሚጎዳን ነገሮች ነው? ዛሬ ሶሻል ሚዲያ በቃ ለሰዓታት ስክሮል ማድረግ። የሆነ ቪዲዮ እያየሁ ነበር በጣም ያስደነግጠኝ። ሶሻል ሚዲያ ላይክ ዲጂታል ዌብ የሚባል ሶፍትዌር አለ። ማለትም ስልክ ውስጥ የእናንተ ስልክ ምን ያክል እንደተጠቀማችሁ የሚያሳይ እና ሶሻል ሚዲያ ላይ ሼር ሲያደርጉ አይቼ 12 ሰዓት ከ12 ሰዓቱ ከ6 ሰዓት በላይ ቲክቶክ ላይ ነው። እንግዲህ የትኛውም ቢዝነስ ማን ሊሆን ይችላል፣ ስራ ያለው ሰው ሊሆን ይችላል። ማንም ሰው 6 ሰዓት ሙሉ ቲክቶክ ላይ ስራ አይሰራ፣ እናውቃለን ይሄን። እና እንደዚህ አይነት ነገሮችን እያደረግን ነገ የተሻለ ነገር ልንጠብቅ አይገባም። ዛሬ ላይ የሚያሳዩ ነገሮች ኦፍ ኮርስ ያ ነገሮች ቢሃይንድ ደስ የሚባል ነገር ማየት አለብን። ማለት እያንዳንዱ የሚያሳዩ መኪናዎች ምናምን እኛን አትራክት አድርጎ ሊይዙን። ይሄንን በዚህ ቪዲዮ በሰፊው መጣላቸዋል። አብሶ በፎሬክስ ትሬዲንግ ከጀርባ እየሰሩት ያሉት ነገር ማለት ነው። በጣም ያ ፎሬክስ ትሬዲንግ አያበላም ማለት አይደለም። እኔም የምሰራው ስራ ነው፣ እየተማርኩት ነው ለመስራት ያንን። ነገር ግን እውነታውን ልናቅ ይገባል። እዚህ ዓለም ላይ ያለውን እውነት የሆነ ነገር ለማግኘት ግዴታ የሚከፈል ዋጋ አለ። ነገር ግን ያንን ነገር ሸፋፍነውት የሚከፈለውን ዋጋ ሸፋፍነው የሚያሳዩን ፋንሲ የሆነ መኪና በቃ ሲዝናኑ በቃ ግባብዳ የሆነ በቃ ደስ የሚል ቦታ ገብቶ ምናምን ሲዝናኑ ምናምን ነው ብሮ። ያንን ለማግኘት ከዛሬ ጀምረን ዋጋ መክፈል ይገባናል። እና የእናንተን ባላቂም እኔ ዋጋ ለመክፈል ተዘጋጅቼ ተነስቼ ዋጋዬን እየከፈልኩ ነው። እያንዳንዱን ነገር የሰራው ነው። ኮንቴንት ክሬት አደርጋለሁ፣ ፎሬክስ ትሬድ አደርጋለሁ፣ እየተማርኩኝ ነው። ዴሞ ቻሌንጅ ወስጄ ለራሴ ትሬድ እያደረኩኝ ነው። ሌሎች ስራዎችንም ሪል ቢዝነስ ላይም እየተሳተፍኩ በሴልስ ማንነት እየሰራው ነው። እና እነዚህ ነገሮች ብዙ ነገሮች መስራት አለብን፣ መሞከር አለብን፣ መለወጥ አለብን። ለዛ ደግሞ ከዛሬ ጀምረን መንቀሳቀስ አለብን። ትልቁ ደግሞ በዚህ ዘመን በጣም እኛ ወጣቶችን አፌክት እያደረገ ያለው ሶሻል ሚዲያ ላይ ነው። ቅድምም ለመናገር እንደሞከርኩት ላይክ ሶሻል ሚዲያ በጣም የብዙ ሰዎችን ህይወት እየለወጠ ነው። እንደውም የብዙ ሰዎችን ህይወት እያጠፋ ነው። ማለትም እንዴት መሰላችሁ የሚለውጠው? ላይክ ዝም ብሎ ተነስቶ የሆነ ነገሮችን በመስራት ማለትም ከዜሮ ነው የሚጀምሩት። የሆነ ቢዝነስ ይሰራሉ፣ ይለወጥ እያየናቸው እኮ ነው የሚለውጡት። ኢቭን እኔ እንኳን ለመስራት እያቀድኩኝ የእውነት እግዚአብሔር ምስክሬ ነው 3-4 ልጆችን አውቃለሁ በስነ ስርዓት ማለት እኔ ሲጀምር ገና እየጀመሩ ያሉት ግን ተለውጦ ሳይ በጣም ነው የሚገርም። እና እንደዛው በዛ ሶሻል ሚዲያ ታስሮ የተቀመጡ ልጆች አሉ። ማለትም ላይክ ከሰኞ ጀምራለሁ፣ አርብ ቀን ሲደርስ ላይክ ከሰኞ እስከ ማክሰኞ ድረስ ይሰራል። ከዛ ከማክሰኞ ጀምሮ እየወረደ ነው የሚሄደው በግራፍ መልክ። ከማክሰኞ ጀምሮ ምንም ነገር አይሰራም እስከ አርብ ነው ዋን። እና ሶሻል ሚዲያ አጠቃቀማችሁን አስተካክሉ። ሶሻል ሚዲያ ላይ እስቲ ዩቲዩብ ተጠቀሙ። ለራሳችሁ አንድ ቻሌንጅ ልስጣችሁ። እስቲ የእውነት በዚህ ሳምንት ዩቲዩብን ብቻ ተጠቀሙ። ከዛ የሚጠቅማችሁ ነገር መሆን የምትፈልጉትን አይነት ሰው ምን እንደሚያወራዩ ፖድካስት ስሙ፣ ኢንተርቪው ስሙ። ላይክ ፎሬክስ ትሬደር መሆን የምትፈልግ ከሆነ የኤቢ ማርሻልን የኤክሲ ስናይፐርን ፖድካስት ስማ። ሶሻል ሚዲያ ላይ መስራት የምትፈልግ ከሆነ የዮናስ ሞ አለ። በጣም ብዙ ኢትዮጵያ ውስጥ በጣም ሂውጅ የሆነ ኢንዱስትሪ አለ በፖድካስት። እነዛን እስቲ ተመልከት። ለአንድ ሳምንት ቻሌንጅ ልስጥ እና ራስን ከአንድ ሳምንት በኋላ ታያለህ ምን ያክል ቲክቶክ አፌክት አድርጎ እንደያዘን ማለት ነው። ያንን እንድታውቁ ፈልጋለሁ። ሌላው ችግራችን ደግሞ አብዛኞቻችን የሆነ ሰው መጥቶ እስኪለውጠን እየጠበቀ ነው። ላይክ የሆነ ኤለን መስክ መጥቶ ብር እስኪሰጠን ኦር የሀገራችን ባለሀብቶች ምናምን በእድል የሆነ ሎተሪ እንዲወጣለን ነው እየጠበቅን ያለው። ብሮ ኖ
one's come to save you bro። ማንም መጥቶ አንተን አያድንም ራስን ካልቻልክ። ለራስህ ያለው ራስህ ብቻ ነው ብራዘር። እውነቱን ልንገርህ ማንም ይሄንን እውነት አይነግርህም። የሆነ ፋሚሊ ምናምን ሰፖርት ያደርገኛል ብለህ ታስባለህ። ፋሚሊ ኦፍ ኮርስ ሰፖርት ሊያደርግ ይችላል። ነገር ግን እስኪሆነ ደረጃ ነው ገፍቶ ያቆምሃል። ከዛ በኋላ ለራስህ ያለው ራስህ ብቻ ነው ብሮ። ለራስህ ያለው ራስህ ብቻ ስለሆንክ ራስህን ካሁኑ መቻል አለብህ። ላይክ ይሄንን ነገር ከዛሬ ከ1 ዓመት ኦር ከ2 ዓመት በፊት የሆነ ሰው እንዲህ ቢነግረኝ ኖሮ አሁን ላይ ምን ያክል ሌቭል ላይ በደረስኩ ነበር። እና ለራስህ ያለው ራስህን ለውጥ። እቺ ትንሽ አስተሳሰብ ብዙ ነገሮችን ነው የሚለውጠው። ላይክ የሆነ ነገር ስትረዱ የምትረዱበትን መንገድ ማስተካከል አለባችሁ። አንድን ነገር በትክክለኛ መንገድ ካልተረዳችሁት ያጠፋችኋል። የእውነቴን ነው የምላችሁ። በትክክለኛ መንገድ ካልተረዳችሁት ያጠፋችኋል። ላይክ ብዙዎች ሶሻል ሚዲያን ከቅድም ጀምሮ ሶሻል ሚዲያ ያልኩ የደጋገምኩ ነው፣ ምክንያቱም ሁላችንም በዛ ውስጥ ታስረን ስላለን። ብዙዎች ሶሻል ሚዲያ ለመዝናናት ነው የሚያስቡት። ኦርጀስት የሆነ ነገር እስቲ ዝም ብላችሁ ተመልከቱ። እያዝናኑን የነበሩ ቲክቶከሮች የት ናቸው አሁን? የሆነ ማስታወቂያ እየሰሩ ነው። የሆነ ቻሌንጅ ይሰጣችኋል፣ ፎሎ አድርጉ ይላችኋል፣ ብር ሜክ እያደረጉ ነው። እና ያንን ብሊቫችንን ማስተካከል አለብን። ሶሻል ሚዲያ ለመዝናናት ብቻ ሳይሆን ገንዘብ ለመስራት ይጠቅመናል። እያንዳንዱን ነገር ለማድረግ ይጠቅመናል። አይ ሆፕ የዛሬው ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ከዚህ በኋላ በአሪፍ ቪዲዮዎች እከሰታለሁ። የቴሌግራም ቻናሌን ዲስክሪፕሽን ስር ውስጥ አስቀምጥላችኋለሁ። ዴይሊ የሆነ አፕዴት የሆነ ነገሮችን እዛ ላይ ስለምለቅ እና የተለያዩ መጽሐፍትን ነገሮች የሚጠቅመንን ነገር ስለምለቅ ገብታችሁ ማየታችሁንም እንዳትረሱ እና ዲስከስ የምናደርግበትን ፍሪ ቴሌግራም ግሩፕም አለ። እዛ ውስጥም መግባታችሁን እንዳትረሱ። የዛሬው ቪዲዮ ይህንን ይመስላል። መልካም ቀን።